ሰላም ሰላም እንዴት ናችሁልኝ? ዛሬ ሐምሌ 2 2018 ዓመተ ምህረት ነው። ዛሬ እንግዲህ ቤቴ ውስጥ ነው። ኦልሞስት እኔ በጣም ዝናብ የሚመቸኝ አይነት ሰው አይደለሁምና ቤት ውስጥ ነው እያሳለፍኩ ያለሁት። ዩቲዩብ ለመጀመር እንግዲህ ይሄን ክረምት ዩቲዩብ ላይ ፐርፌክት ለመሆን እንደዛውም ደግሞ ቲክቶክ ላይም ስራዎች አሉ። እነዛን ስራዎች እያስተዋወቅኩኝ ለእናንተ ለማድረስ መጥቻለሁኝ። ከእናንተ የምፈልገው ነገር ቢኖር ላይክ፣ ፎሎ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተ ቤታችሁ ውስጥ ሆናችሁ በምን አይነት ሁኔታ እያሳለፋችሁ እንደሆነ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ብታሳልፍ በእንደዚህ አይነት ሁኔታ ብታሳልፍ ደስ ይለናል። ከኛ ጋር ፈታ ዘና እያልክ እኛ የምናደርገው ይሄ ነው ብላችሁ የምትነግሩኝ ነገር ቢኖር ብታሳውቁኝ ደስ ይለኛል። ኮሜንት ላይ ጻፉልኝ። ምን ነገሮችንስ ብሰራላችሁ ደስ ይላችኋል? ኦልሞስት ከባህላችን የወጣ ነገር እንደማልሰራ እኔ ስለማቅ ያን እንደዛ አይነት ነገር ባትጽፉ ደስ ይለኛል። ጥሩ የሆነ አስተማሪ የሆነ ነገሮችን እንደዚህ አይነት ኢትዮጵያ ላይ ቢሰራ ህዝቡን ሊያስተምር ይችላል የምትሉትን ነገር ኮሜንት ላይ ጻፉልኝ። እኔም ደግሞ ቀንጨብጨብጨብ አድርጌ እሰራላችኋለሁ። በጣም ሰዓት አለኝ፣ በቂ የሆነ ሰዓት አለኝ። ኤዲት አላደርገውም። ይሄን ቪዲዮ ቀጥታ ነው ለእናንተ ማደርሰው። ወይኔ ሪሞት ይወድቃብኝ ነበር። ስለዚህ ኤዲት እንደማላደርገው በዚህ ሲደርሳችሁ እንድታውቁት ፈልጋለሁ። ላይክ፣ ፎሎ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ ጠይቃለሁ። ሐምሌ 2 ነው። ቆንጆ ነገሮችን ይዤላችሁ የመጣሁኝ ነው። እስከዛ ድረስ እያለማመድኳችሁ ነው ያለሁት። ሰላም ሁኑልኝ።